ባለትዳር መሆኑን እያወቅኩ ሚስቱን ፈቶ እኔን ሊያገባኝ እንደሚፈልግ ሲነግረኝ በፍቅር አንበረከከኝ። በሆነ አጋጣሚ አሁን ከምልል ልጅ ጋር ተተዋወቅኩኝ። ያ ሰው ባለትዳር ነው፣ 2 ልጆች አሉት። ስታውቂው? ሳውቀው ግን ሳውቀው ከ2 ወር በፊት ሜሬጁን ያቆመ ሰው ነው። ዲቮርስ አድርገዋል። በወረቀት አላደረገም። በመሀላቸው ግን ጋፕ ተፈጥሯል። ኦኬ። በትዳራቸው ባለቤቱ ደግሞ እዚህ አይደለችም። ፎር ሎንግ ይር እሱ እዚህ ነው ከልጆቹ ጋር የሚኖረው። ሶ ፕሮሰስ ውስጥ ነው እንዳልኩ። ሌላ ሚስት አለች። እሱ ነው የበጠበጠን የመጣው አይደል? ሌላ ሴት አለች የሚለው ሀሳብ ነው። ሶ እኔ እዚህ ጋር ደግሞ ሁለተኛ ሴት ላይ ሆኜ የመግባት ሀሳብም የለኝም። እድሜ ጋፕ አለን፣ ልጆች አሉት። ሶ የሆነ ዛሬ ሰምቼው ኦኬ አይዞክ ይሄን አድርግ ልመክረውም አይደለም የተገናኘ ነው ሲጀምር ማለት ነው። በሆነሽ ሞመንት ነው የተገናኘ ነው፣ ግን ሁሉንም ነገረኝ። ሶ ሰማሁት፣ ረጅም ሰዓት ሰማሁት፣ ለረጅም ሰዓት ሁሉንም ነገር አወራኝ። ሰውን ደግሞ ስትሰማው ኮንፈርት ይሰማዋል አይ ቲንክ። ሶ ኔክስት ዴይ በነጋታው ሳይሆን ኔክስት ቀን በሌላ ቀንም ሊያገኘኝ ፈለገ። አገኘሁት፣ ሰማሁት። ስቲል እኔ ጋር ምንም ነገር የለም። እንደውም ሜሬጁ እንዴት ነው መመለስ የምችለው? ቢካዝ ተጎድቷል። ምን ብመክረው ነው ምን ብናወራ ነው ሂል ሊያደርግ የሚችለው ሊስተካከል የሚችለው? በሱ ስፒሪት ነው አገኘውም የነበረው። ከዛ መንገድ ላሳየው ሞክራለሁ ነው እንዲህ ሆኖ ለዚህ ቢሆንስ እንዲህ ቢሆነው እንዲህ ይሄ ፖዚቲቭ እንዲያስቡ የምታወራው ነገር የለም። ግን ኬዙ ከሆነ መንፈሳዊ ነገር ለመጨመር እንደዚህ አይነት ለውጦች እሱ ላይ መምጣት ጀመሩ። ሶ አይ ዋዝ ኤክሳይትድ። ይሄንን ሌላም ቦታ ማደርገው ነው እንዳልኩ የዘለልኩት የአገልግሎት እንትን አለኝ እነግርሃለሁ ና ለእኔ ጊቪንግ ሰርቪስ ነው፣ የሆነ አገልግሎት እንደመስጠት ነው። በአገልግሎት ወንዶችን ታገኛለ፣ ሴቶችን፣ አባቶችን እግዚአብሔር አምኖ እስከሰጠ ድረስ ብዙ አይነት ሰዎችን ታገኛለ። ለእኔ እሱ አንድ ስቶሪ ነው፣ ቴራፒ እንደመስጠት በቃ እንደዛ ብለው። ከዛ ደግሞ እኔ ሌላ ማወራው ፐርሰን ስላለ ኤክስፔክት የምታደርጊው እዛ ነው። ግን ካገኘው ጀምሮ ጊዜሽን ሰጠሽኝ ቴንኪዩ ምናምን ትባላለ በቃ ከብዙ ሪስፔክት ጋር ምናምን። ከዛ ግን ደጋግሞ እኔን ማግኘት መፈለጉ ደጋግመን መገናኘታችን ጥያቄ ፈጠረብኝ። ሴት ስትሆን ይገባል፣ የወንድ ቶን ሲቀየር ምንድነው ቶኑ እየተቀየረ ነው ያ ብቻ ነው ብዬ መጠየቅ ጀመርኩኝ። እና ከዛ ሌላ ነገር እንደተፈጠረ ሳቅ እንዲታወቅሽ አያስገድም ጠየቅኩት። እንዴት አስባለሁ ወይ ምናምን ጠየቅኩት። ከዛ ላይክ የምታይበት ነገር ነበር ዲፕ ቢኮዝ አሁን አንቺ ሴት ነሽ፣ እሱ ህንድ ነው። ሶሪ ከዛ በፊት ከመጠየቄ በፊት በቃ በደንብ ኖቲስ አደረኩት። ለምን መሰለህ ቃሉ መቀየር ጀመረ። ላይክ ኢትስ ኦኬ። ከዚህ በፊት እኮ እወድሻለሁ ሊለኝ ይችላል እወድሻለሁ ስለ ቴንኪዩ እንዲህ ስላደረግሽ ጋር ብለስ ዩ አይ ላቭ ዩ ምናምን ሰው ሊልክ ይችላል፣ ብዙ ሰው ይላል። ይሄ ትንሽ የሆነ ገብተዋል። መቀየር ጀመረ። እኔን ማግኘት በጣም መፈለግ ጀመረ ዴይሊ ምናምን። ከዛ ደግሞ አሪፍ ታይም ነው የምናሳልፈው። ላይክ ተመሳሳይ ወሬ፣ ይሄ እኩል ፌዝ ላይ ሆነ የምታወራው ወሬ የለም። እኔም ኢንጆይ ማድረግ ጀመርኩ ታይሙን። እና እኔ ራሱ ይሄ ነገር ምናምን ብዬ ራሴን እየጠየቅኩኝ ነው እኔ ራሱ ማለት ነው ኢንጆይ ሳረገው ነገሩን። ይሄ ነገር መልመድ የለብኝም ቢካዝ ፍቅር ዝም ብሎ የሚሰፍርብህ ነገር አይደለም። መላመድ ውስጥ የሚገባ የሚያድግ ምናምን ነገር ነው። እና ደስ ሳይለኝ ሲቀር ራሴንም ሳይ ደግሞ የእሱ ነገር በጣም ቶሎ ቶሎ ማግኘት መፈለግ። ለምሳሌ ጊፍት የኔ እናት ያንቺን ቦታ እኛ እንፈርልሽ እዝጎ መድኃኒዓለም። እኔ የምለው ጋይስ በዚህ ዘመን ውስጥ ያላችሁ ሴቶች ግን ምን ነው ሰከንድ አንድ ልሁን ጥሩ ነገር አይሆንልኝም፣ ጥሩ ነገር ሰውነቴን ያሳክከኛል አላችሁ ማለት ነው። እኔም በጣም የሚገርመኝ ነገር ማለት ነው ጋይስ ድሮ አትሊስት እሺ በእኛ ጊዜ እንበልኛ ያንግ እያለን እንዴ ወንድ ልጅ ሲለማመጣችሁ ለምኖ አልቅሶ ሲያገኛችሁ ሽምግልና ተልኮ በክብር ነው የምታገቡት። ማን ነው ያ ሰው ተብሎ ተጠንቶ ማለት። በዚህ ዘመን ያላችሁ ሴቶች ምንድን ነው ራሳችሁ እንደዚህ የምታረክሱት? ምን እንዳለ ሰምታችኋል ጋይስ? ባለትዳር ነው ግን ትዳሩን አልፈታም። ያው ተለያይተዋል ግን ትዳሩን አልፈታም። በጣም ያዝን ነበር፣ ይበሳጭ ነበረ። ልታጽናናው በፍልጥ ወገቡን ልታክለት ፎቆት ልታደርግለት ገባች ማለት ነው። ሳይድ ቺኮና ማለት ነው ጋይስ። ልታጽናናው
በቃ መጽናኛ ናት እሷ እግዚአብሔር ከሰማይ ያወረዳት መልአክ ናት because according to her ምን እያለች እንደነበር ሰምታችኋል ከሆነ ይሄ ከኔ አገልግሎት አንዱ ነው ትዳር የፈቱትን ባለ ትዳሮች ነው ትዳር ያልፈቱትን ተለያይተው ያሉትን ባለ ትዳሮች መሃል ገብታ ከሰውየው ጋር በመተኛት በማጽናናት የተለያየ ነገር በማረግ እሱን ማጽናናት ያገልግሎቱ ፓርት ነው እያለችን ነው እኔ ማን እንደሚያስተምራችሁ ጌታ ኢየሱስ ይወቅ ማን እዛ ኢትዮጵያ ውስጥ እንደሚያስተምራችሁ ምን አይነት አገልግሎት ያገለግላችሁ እየተባራችሁ እንደምታድጉ በዚህ ዘመን ያለው ወንጌል የተለየ ወንጌል ሊሆን ይችላል እኔ I have no clue እውነቱን ለመናገር this is wrong እንዴት ነው ያያችሁት እናንተ በዚህ ዘመን ያላችሁ ክርስቲያኖች እንደዚህ አይነት ንግግር ማለት ለምን ነው ማትቀርጹት ለምን ነው ሼፕ ማታስይዙት ድሮ እኮ ሰው ትንሽ ነገር ትልቅ ጆሮ ጌጥ አድርጎ አገልግሎት ወጣ ተብሎ እኮ የሚገሰጽበት ዘመን ላይ ነበርኛ ድሮ ስናገለግል ማለት ነው የሰውን ባል ማጽናናት ሚስቱ ውጭ አገርም ትውኔትም የልጆች አባት የሆነ ገብታ ትዳራቸው እና ታዲያ ሰውየው ትዳሩን የተረበሸው እኮ ባንዳንቺ ባሉ እባቦች ነው አንቺን ብሎ አገልጋይ በዚህ ዘመን ያሉ ሴቶች እግዚአብሔር ጌታ ምስክሬ ነው ባይኔ አይቻቸዋለሁ ብዙ ወጣቶች ኢትዮጵያ ውስጥ ማለት ነው እዚህ ሳይፈታ ልጆች እያለው ያገቡታል ሰውየው እናንተ የድሮ ሚስቱ ላይ የደረሰውን ነገር ሳታስቡ ስለ ልጆቹ የማያስብ ሰው አግብታችሁ ካርማ አንገትሽን ይዝሻል ነገር ካርማ ምን ማለት ነው ያ ሰው መቼም ከሚስቱ ጋር አይጣለም መቼም የልጆቹን እናት አይጣላም አይፋታም ዞሮ የሆነ ሰዓት ላይ ይገናኛሉ አንቺ የተሰበረ ቃነሽ ማለት ነው አትረቢም ማለት ነው እንግዲህ ምን አይነት እንደሚያሳድጋችሁ ሆይ ብላችሁ ነጭ ልብስ ለብሳችሁ እንደ ታፔላ መለጠፉን ያያችሁት እኔ በጣም ብዙ ሴቶች ስለማቅ ነው ኢትዮጵያ ውስጥ በቅርበት ራሱ ማለት ነው ጉድ የሚያስብል ማለት ነው እናንተ ምን አይነት ህብረተሰብ ውስጥ እንደምትኖሩ ራሱ እኔ I don't understand ቆንጆ ይባላሉ ጸባይኛ ይባላሉ ሃምብል የቸርች ልጆች ይባላሉ ዲሲሽናቸው ኦር የሚመርጡት ነገር ቆሮቆንዳ በቃ ያሌለ አሜሪካን ሀገር የ5 የ6 ልጆች እናት የማታረገውን ምርጫ ነው እናንተ ወጣቶች ሆናችሁ ማለት ነው ዴስፒሪት በቃ እንዳለ ምንድነው ገንዘብ እንደሆነ ሰርታችሁ ታገኛላችሁ ራሳችሁን ከጠበቃችሁ ኢትዮጵያ ውስጥ ሀብታም ጠፋ እንዴ ምንድነው አሁን የሲንግል ዳድ ሀብታምነት ኦር ትዳሩን የፈታ ሰው ሀብታምነት ኦሬዲ ላጌጅ ያለው ቱ ማች ሪስፖንሲቢሊቲ ያለው ሰው አንቺን እኮ በተረፈችው ነገር ነው ቴክ ኬር የሚያደርግሽ እንጂ በብዙ ነገር ነው የሰው ተከቦ ያለው እኮ ኦሬዲ የፈታ ሰው ቢሆን ችግር የለም ያልፈታ ሰው ውስጥ ነው የምትገቡት ብዙ ጊዜ የሰው ትዳር ነው የምትበጠብጡት ማለት ነው ተፋቶ ነው እኔ አጽናናሁት ሳቀ ስትላለይ ከምን ከሚሉ ሴቶች ናቸው እኔን የወደደው እሷ ሳይሆን እኔን ወዶ ነው የመጣው ልጆችን ሳይሆን እኔን ወዶ ነው የመጣው አረባክሽ የወለደ ልጆችን ያልወደደ ሰው ነው ላንቺንም ይወድሽ ቆርቆንዳ ይተፋብሻል እንጂ እዛ እኔ ለዛ ነው የምታናድዱኝ እንዴት ነው ሴት ልጅ ለራሷ ክብር ያሌላት ሲንግል ሰው ጠፋ እንዴ ሲንግል ሰው ምንድነው ሲንግሎች ምንድነው ችግራቸው ላይ ነው ወይስ ሲንግሉ ሰው መጠየቅ አቆመን ያዱ አንስታን በእኛ ጊዜ ወንዶች ይጠይቃሉ እሺም ቢየ ማለት የእናንተ ድርሻ ነው መርጣችሁ ፈልጋችሁትን ነው አይታችሁ እሺ የምትሉት እንደው ወንዶች ስለሚበዙ ማለት ነው በዚህ ዘመን ወጣት ስለማይጠይቃቸው መሰለኝ ወጣት ትንንሽ ህፃናት ልጆች ደና ቤተሰብ አላቸው የተባለ ደና ቤተሰብ እንግዲህ በክርስቲያን በመናምን ውስጥ ያደገ ነው በገንዘብ ኢትዮጵያ ታይታየኝ ምን ሲጀመር ያው ደና ቤተሰብ የሚባል በቸርች በመናምን ልጆቹ ሼፕ አርጋ ያሳደገ ወላጅ ስታዩ የሶስት የአራት ልጆች አባት አግብታ አምስተኛ ልጅ ስድስተኛ ልጅ ባንቀልባ ተሸክማት ስትዞር ያለ ስራ ያለ ምን ቤቷው ሶፋ የለ ምን የለ መከራችሁን የምትበሉት በሰለጠነ ዘመን ኢትዮጵያ ውስጥ ያሉ ሴቶች እኮ በጣም ሰርተው በትልልቅ ቦታ የሚደርሱ ሴቶች ናቸው ያልሆነ ላይፍ ውስጥ ገብታችሁ ራሳችሁን ይዩበት በዚህ ቪዲዮ ያልሆነ ዲሲሽን ውስጥ ብትገቡ ሴቶች ማለት ነው አሁን ያላችሁበት ትዳር ያስደስታችኋል ወይ ከኤክሱ የሚመጣው አታክ ከልጆቹ የሚመጣው አታክ ፋይናንሻሊ አታክ ኤቭሪቲንግ አታክ የሚያደርጋችሁ ሰላማችሁን የምታጡት ፋይናንሻሊ ስቴብል አይደላችሁ ለምናችሁ ነው ብር የሚሰጣችሁ ሰውየው ብር ቢኖረው ራሱ ወደ ልጆቹ ወደ ሚስቱ እርግጠኛ ነኝ 110% ይገናኛል ከኤክሱ ጋር በደንብ ሊታረቁም ይችላሉ አንቺ ቀረሽ እንጂ በማለት በጣም ይተፋባችሁ ሴቶች ልጆች ስላላችሁ ነው ይሄንን ቪዲዮ የምሰራው በጣም ከዚህ በለጠ ቪዲዮ ምንድነው የምትፈልጉት ምን እንዲሰራላችሁ ነው ራሳችሁን ስለማታከብሩ ነው ራሳችሁን ቴክ ኬር ስለማታደርጉ ነው የወለደ ወላጅ አሳድጎ የሰው ቦታ አስደርሶ ውለታቸውን እንኳን ሳትከፍሉ የማይረባ ላይፍ ውስጥ ገብታችሁ በስመ ትዳር ያስኩ ብቻ ለመባል ማለት ነው ብዙ መከራ የምታዩ ሴቶች አላችሁ እኔ ብዙ ዶክመንት ይደርሰኛል በቅርበት ራሱ ማቃችሁ ልጆች እነዛ ነው የምታረጉት ያስቀኛል አንዳንዶቻቸው እንዳው ተመልሰው ከሚስቶቻቸው ጋር ይታረቃሉ ባሎች አሁን የማን ፎልት ነው የሰው ባልቀ እንትን ብለሽ ትንሽ ግጭት በኖረ ሰዓት ሽንቱን ሊሸና ይሮጣው ወንድ ጋር ትሄጂና ወንድ ነው ይቅርታ ካለችው ተመልሶ ይገባል ቤቱ እኮ ዴፊኒትሊ በኋላ ላይ መከራችሁን የምትበሉት ማለት ነው ሰከንድ ሃንድ እንዴት ሰው ብራንድ ኒው ብራንድ እንደመሆን ዩዝድ እቃ ይሆናል በሰላም ሀገር ወንድ ባልጠፋበት ሀገር ማለት ነውና ይሄው እንደዚያውን አፋቸው ሞልተው እኔ የባለትዳር ምችን የመታችሁ ባለትዳር ወንድ ምችን የመታችሁ
እኔ ምን እንዳገኛችሁ እኔ እንጃ። ባለ ትዳር የሰው ባል እንጂ አይጣፍጣችሁም። እጨኛው እንኳን ቢሆን እኮ ወይ ገርል ፍሬንድ ብትሆን ኢትስ ኦኬ። የልጆች አባት ሚስት ነው እያወራች ያለችው እኮ ጋይስ፣ ሚስት ገና ጉድ እናያለን እዛ ኢትዮጵያ ውስጥ። እንደውም እያንዳንዳችሁ ፎቶአችሁ እዚህ እየወጣን ይኸው ራሳችሁ ትወጡ የለ እንደምን ፎቶ መለጠፍ ያስፈልጋል። ቬሪ ቺፕ አክቹሊ ሶሪ ቱ ሴይ ዲስ አም ሶሪ። እግዚአብሔርን አያስብልም ጋይስ። እኛ እንፈርልሽ እዝጎ አንቺን አወራሹን ያፈርኩልሽ ሶሪ